ሐዋርያት ሥራ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት ይላል። መቼም ቢሆን ከኛ ትከሻ ላይ አይወርድም ያሉ ሁሉ ያለማንም ድጋፍ ስትመላለስ ያዩሃል። ስትመላለስ ብቻ ሳይሆን እግዚአብሔርን እያመሰገንክ ያዩሃል። ይሄ ሰው ከዚህ ቀደም አጋርቻችሁ አውቃለሁኝ። ሽባ ሰው ነው። ከመወለዱ ጀምሮ ሰዎች አምጥተው መልካም በሚሉት ስፍራ ያስቀምጡታል። ይለምናል፣ ምጽዋትን ይጠይቃል። ኑሮው፣ ህይወቱ፣ መውጣቱ፣ መግባቱ፣ መቆም፣ መነሳቱ ከሰዎች ድጋፍ ጋር የተገናኘ ነው። የሰዎች ጥገኛ ነበር። ያመጡት ሰዎች አስቀምጠውት የሄዱት ሰዎች መጥተው እስካላነሱት ድረስ ውርጭ ቢሆን፣ ዝናብ ቢሆን፣ ፀሐይ ቢሆን አማራጭ የለውም። ተቀምጧል እና መቀመጡን ደግሞ ብዙ ሰው ያያል። የሚገባ የሚወጣ ሁሉ ያያል። ከዛሳ ለዚህ ሰው ቀን መጣለት። ተነሳ፣ ጸንቶ ቆመ፣ ተፈወሰ። እየዘለለ እግዚአብሔርን እያመሰገነ አዩት። ከዛም እንደሚል ታውቃላችሁ፣ ህዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እያመሰገናችሁ ስትመላለሱ ያዩአችኋል። ቁጭ ብሏችሁ ያዩአችሁ፣ ያለኛ አማራጭ የለውም ያሏችሁ፣ ያለኛ ተስፋ የለውም ያሏችሁ፣ ያለኛ ድጋፍ እኮ ምንም ሊሆን አይችልም፣ የትም ሊደርስ አይችልም ያሏችሁ፣ ሙሉ ሰው ሆናችሁ ተነስታችሁ ቆማችሁ ሙሉ ሰው ላረጋችሁ ጌታ ዝማሬን፣ ምስጋናን፣ አክብሮትን፣ ሆታን እየሰጣችሁ ያዩአችኋል። ወንድሜ እግዚአብሔርን እያመሰገንክ ስትመላለስ ያዩሃል። ቁጭ ብለህ ነበረ፣ የሰዎች ጥገኛ ነበርክ፣ የምትጠብቃቸው አካል ነበሩ። ከዛ ቦታ ላይ እንዲያነሱ በጉጉት የምትጠብቃቸው ነበሩ። ግን ከዚህ በኋላ በቃ ከዛ ቦታ ላይ ያስነሳህን እግዚአብሔርን እያመሰገንክ ያዩሃል። እየተንቀሳቀስክ ያዩሃል። ሙሉነት ተላብሰ ያዩሃል። ሙሉ ሰው ሆነ ያዩሃል። ሙሉ ሰው ሆነሽ ያዩሻል። እህቶቼ፣ ወንድሞቼ በጌታ በኢየሱስ ላይ ተስፋ አይቆረጥም። እግዚአብሔርን እያመሰገነ ሲመላለስ